የተዘጋጃችሁ ነው? ምክንያቱም ነገ የእናንተ ብቻ እኛ ነገ ላይኖረን ይችላል። እናንተ ግን አላችሁ። ለነገ የተዘጋጃችሁ ነው? ራሳችሁን አጥንታችሁ፣ ልባችሁን አጥንታችሁ፣ አማችሁን አጥንታችሁ አዎ በሎ። ይሄ ማለት እኮ ውጭ ነው፣ ድንጋይ ነው፣ ወረቀት ነው የምትጠቀም። ዋናው ነገር ግን ውስጥን ማጥናት ነው። እሺ፣ ምክንያቱም በሱ ነው የምትኖሩት። ነገ ደግሞ የሚከፈላችሁ በሱ ነው። ትምህርታችሁ ታጠናላችሁ ታጠናላችሁ። ያው ተስፋ ያለው ትውልድ አለ ማለት ነው። ነገ እኛ ምንወጥ ትውልድ አለ ማለት ነው። ነገ እኛ ደስ የምንሰኝባችሁ ልጆች አላችሁ፣ ተክላችኋል፣ እየበቀላችሁ ነው ማለት ነው። እንዴት ነው ትምህርት? እንዴት ነው ትምህርት? ትምህርት ግን ቆንጆ የሚሆነው የዕለቱ ጥናት የዕለቱ ስራ በዕለቱ መሰራችሁ። ወደ ነገ ካዛወራችሁ ነገ ብዙ ይሆንና አሰምታችኋል። እሺ በጣም ለምትወዱ ታውቃላችሁ ታውቃላችሁ አታውቁም? እኔ ተወዳችኋለሁ፣ ወላጆቻችሁ ይወዷችኋል፣ መንግስት ይወዳችኋል፣ እግዚአብሔር ይወዳችኋል። እናንተ ተወዳጆች ናቸው። አድጋችሁ ተምራችሁ ደግሞ እኔ ትወዱኛላችሁ። ያው ከእኔ የተሻለ ሰውን ደግሞ ከሆኑ ደግሞ ያስገኛል። ከእኔ የተሻለ ያለኝ ትሆናላችሁ አይደለ? አዎ በሉ። አንተን እንበልጣለን በሉ። ደስ የሚለው ነገር ይሄ ነው። አባት ደስ የሚለው የሚወጣው ሲወጡ ብቻ። እናንተ የሚወጣችሁ ደግሞ ተዘጋጁ።